እንጉቻ የሚሆን ገብስና ስንዴን ከእርሻው ስትቃርም የነበረችውን ቦዔዝን ባሏ አደረገች። ኢየሱስ ጌታ ነው። እግዚአብሔርን ተስፋ ስታደርግ እግዚአብሔር ያሳርፋል። ማንም ከዚህ አገር የማታውቅ ማንም ዘመድ ከዚህ አገር የሌለችው ይደግፈኛል ያኖረኛል ብላ ተስፋ የምታደርገው ማንም የሌለበትን አገር መጣች። ኢየሱስ ጌታ መጣችና እግዚአብሔር ደግሞ በአገሪቱ ላይ ታላቅ ባለሀብት የሆኑን ቦዔዝን ባሏ አደረገ። አይካታሳናጋያ እንደዚህ ብዬ ልናገር እግዚአብሔርን ተስፋ ላደረጉ ሰዎች እንደዚህ ብዬ ነው የምናገርባችሁ። ጠፍቷል፣ ተበላሽቷል፣ ተስፋ የለኝም ከዚህ የምትሉት አምላካችሁን ብቻ ግን ተስፋ ያደረጋችሁ የትኛውም አይነት የምትፈልጉት ነገር ይሰጣቸዋል። ኢየሱስ ጌታ። እሺ እግዚአብሔርን ተስፋ ያደረገችው እቺ ኑሃሚን ምን ቢትሆን ጥሩ ነው? የንጉስ ዳዊት አያት ናት። የንጉስ ማን? ኤላካቶራዲያ። ክብር ለኢየሱስ ይሁን። አጠገቤ ያለውን ሰው እግዚአብሔርን ተስፋ ካደረክ በለው ኃያላንን ትወልዳለህ በለው። እግዚአብሔርን ተስፋ ካደረጋችሁ ኃያላን ከማጸናችሁ ይወጣሉ። ኃያላን ከጉልበታችሁ ይወጣሉ። እግዚአብሔርን ተስፋ ያደረገ ሰው አለ እዚህ ቤት የተበላሸ ነገር ይስተካከላል። እግዚአብሔርን ተስፋ ያደረገው ሰው አለ እዚህ ቤት ያጣውን ነገር ታገኛለህ። አንድ ጊዜ ከኔ ጋር ትምጣችሁ ለውጡና አገኛለሁ በሉ። አቤት ኢየሱስ ጌታ። የንጉስ ዳዊት አያት ናት። እሺ መጽሐፈ ሩት ምዕራፍ 4 ቁጥር 13ን አንብቡ ከኔ ጋር። ቦዔዝም ሩትን ወሰደ ምስትም ሆነችው ካለ በኋላ ደረሰባትም፣ እግዚአብሔርም ጽንስ ሰጣት፣ ወንድ ልጅም ወለደች። ካታራዳሌባን የተካቦራዳሌባን የወለደችው ወንድ ልጅ እግዚአብሔር አብሮት ቃል ኪዳን ያደረገው የንጉስ ዳዊት ቤተሰብ ነው። ሃሌሉያ። እግዚአብሔርን ተስፋ አድርጎ መሄድ አያሳፍርም። አንተ ይዝናችሁ ወይ? እግዚአብሔርን ተስፋ አድርጎ መሄድ የኃያላን አባትና እናት ያደርጋል። የብርቶች እናትና አባት ያደርጋል። እንዲህ መልከ ነገር ከዚህ በኋላ በሉ የያዝኩት አምላኬ በሉ መንገድን ያቀናል። ምን? ኢየሱስ ጌታ። ስሙ። ወንድ ልጅም ወለደችለታል። ምዕራፍ 4 ቁጥር 22ን እናንብብ። ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ። ኢዮቤድ የቦዔዝ ልጅ ነው። የሩት ልጅ ኢዮቤድ የሩት ልጅ ነው። ኢዮቤድም እሴይን ወለደ፣ እሴይም ዳዊትን። ኢዮቤድ የሩት ልጅ ነው። እሴይ ደግሞ የኢዮቤድ ልጅ ነው። ዳዊት ደግሞ የእሴይ ዳዊት እሴይ ኢዮቤድ። ኢየሱስ ጌታ ነው። በቃ እግዚአብሔር አሁን ካንተ ጋር ከሆነ እግዚአብሔርን ተስፋ ማድረግ ስትጀምር እግዚአብሔር ታሪክንም ጭምር ይቀይራል። አንተ ሞዓቡን ከአሕዛብ ወገኑን ከምኑን ለእግዚአብሔር ጉዳዩ አይደለም። እሱን ተስፋ ካደረግና እሱን ካመንክ የኃያላን አባት ያደርጋል። አጠገብ ያለው ሰው የአሁኑን ችግር አትመልከት በለው። የደረሰብህ ስቃይ አትመልከት በለው። የደረሰብህን ፈተና አትመልከት በለው። ከዚህ ሰዓት ጀምሮ በለው እግዚአብሔር እንደዚህ ያደርጋል በለው። በምድሪቱ ላይ በለው መነጋገሪያ ያደርጋል በለው። በምድሪቱ ላይ በለው ያከብድሃል በለው። ድገሞ ያከብድሃል። ልናገር በእናንተ ላይ እጆቻችሁን ከፍ አድርጉ። እንደ እግዚአብሔር ነብይ ተነብይባችኋለሁ። እግዚአብሔር ከአንደበቴ የሚወጣውን ቃል ያከብራል። ከፍ አድርግ እጅን። ማካቶ ፕሮዳሊቫንታስ ፓያ ስምህን በዓለም ላይ በትኛለሁ። ከብተህ ተገኝ በኢየሱስ ክበድ በኢየሱስ
አለ እዚህ ቤት? ተናገር ከኔ ጋር እኔ እከብዳለሁ በለው። ተናገር እከብዳለሁ በለው። እየናቁኝ በለው፣ እየተቹኝ በለው፣ ስፍራ እየከለከሉኝ በለው፣ ይከብድባቸዋለሁ በለው። ተናገር በኢየሱስም። ይህ ቃል በመንፈስ የተቀመመ ቃል ነው። ማካቶ ፕራዲያ ተናገር ከኔ ጋር ይከብድባቸዋለሁ በለው። አመፀኞች በሉ ከኔ ጋር፣ ነፍሰ ገዳዮች በሉ ከኔ ጋር፣ ሟርተኞች በሉ ከኔ ጋር፣ አጥፊዎች በሉ፣ እያዩኝ በሉ፣ እየሰሙ በሉ፣ ፋይናንሻሊ በሉ ከኔ ጋር፣ ስፒሪቹዋሊ በሉ፣ ኢኮኖሚካሊ በሉ፣ ይከብድባቸዋለሁ። ሃሌሉያ። ከምድረ በዳ ከኑኃሚን ጋር ሮጣ የመጣችሁ ዋጋ ከፍላ የመጣችሁ ምድረ በዳን አቋርጣ ወደ እስራኤል ሀገር የገባችሁ ሩት በዛች በእስራኤል ከተማ ላይ መነጋገሪያ ሆነች። ምንም አይሳነው ምሊተንቢ ባንተ ላይ ለአምላክ ምንም አይሳን ኦኮቶ ፕሮዳሊ ባንታስ ፈካታያ አሁን በምትሰራበት መስሪያ ቤት አካባቢ፣ አሁን በምትኖርበት ቤት ሰፈር አካባቢ፣ አሁን በምትኖርበት ቤት አካባቢ እግዚአብሔር እንደዚህ ነው የሚያደርገው። መነጋገሪያ ያደርግሃል። ከየት መጣ ትባላለህ? እንዴት አገኘ ትባላለህ? በምን መልክ ትባላለህ? ተፈጸመ በኢየሱስ። አጨብጭብ በደንብ ለኢየሱስ። ለኮሮዶሎ ቦጎስ ፓንታር ዳሊቫኒያ ኢየሱስ እግዚአብሔር ልጅ ጌታ። ብዙ ጊዜ እግዚአብሔርን ተስፋ ልናደርግ ይገባል። ማንን? እግዚአብሔርን ተስፋ ልናደርግ ይገባል። የኢዮብ መጽሐፍ ምዕራፍ 6 ቁጥር 26 ላይ ተስፋ የሌለው ሰው ንግግር እንደ ነፋስ ነው ይላል። ተስፋ የሌለ ሰው ንግግሩ እንደ ነፋስ ነው ይላል። ነፋስ ይጨበጣል? አይጨበጥም። በቃ አይደመጥም ማለት ነው። የተናገረው ቃል ስራ ላይ አይውልም ማለት ነው። ተስፋ የሌለ ሰው፣ እግዚአብሔርን ተስፋ የማያደርግ ሰው፣ ዝም ብሎ የሚኖር የሚመጣ ነገር ሁሉ የሚያዋዥቀው ሰው ንግግሩ እንደ ነፋስ ነው። ተስፋ የመቁረጥ ስሜት ሲሰማህ ወደ እግዚአብሔር ጩህ። እግዚአብሔርን ተስፋ አድርግ። እግዚአብሔርን ተስፋ አድርግ። የተሰማራ ትከናወናለህ። ደግሞ ታግለ አቅቶ ተስፋ የመቁረጥ ስሜት ሲሰማህ ወደ እግዚአብሔር ጩህ። መፍትሄ ታገኛለህ። መዝሙረ ዳዊት ምዕራፍ 60 ቁጥር 2 ላይ እንደዚህ ይላል፣ ልቤ ተስፋ በቆረጠች ጊዜ ከምድር ዳርቻ ወደ አንተ እጮሃለሁ፣ በድንጋይ ላይ ከፍ ከፍ አደረከኛል። ኢየሱስ ጌታ። ልቡ ተስፋ በቆረጠች ጊዜ ዳዊት የሚደገፍበት ባጣ ጊዜ፣ የሚያቆመው ሰው በጠፋ ጊዜ ወደ አምላኩ ወደ እግዚአብሔር ጮኸ። እግዚአብሔርም አምላክ ደግሞ በድንጋዮች ከፍታ ላይ አቆመው። አንድ እግዚአብሔርን ተስፋ ያደረገ ሰው ማንም ሊደርስበት በማይችል ከፍታ ላይ ይራመዳል። ማን ነው ያ ሰው? አለ እዚህ ቤት አለ። አንድ አማኝ እዚህ ቤት አለ። ማታኮ ፕራዳሊቫን ታስፋያ ተስፋውን እግዚአብሔር ያደረገ ሰው አለ እዚህ ቤት። በከፍታዎች ላይ ትራመዳለህ። እንዲህ በል ከኔ ጋር፣ ወደ አምላኬ እጨዋለሁ በለኝ። ተስፋዬን እሱ አደርጋለሁ በለኝ። እግዚአብሔር ደግሞ በሉ አያሳፍረኝም በሉ። ምን አደርግ? በቃ እግዚአብሔር ያሳፍር። አጠገብ ያለውን ሰው ጩህ ወደ እግዚአብሔር በለው። ተስፋ አትቁረጥ በለው። ንገረው፣ ተስፋ አትቁረጥ በለው። ኢየሱስ ጌታ ነው። እግዚአብሔርን ተስፋ የሚያደርጉ ምድርን ይወርሳሉ። ሄይ ካታፖራዲያ ምንን ተስፋ የሚያደርጉ? እግዚአብሔርን ተስፋ አደረክ ማለት ምድር ትሰማሃለች፣ ኃያላን ይሰሙሃል፣ ነገስታቶች ይታዘዙልሃል። ኦል ምድርን ትወርሳለህ። ወይ እየተናገርኩኝ ያለሁት ለአማኝ አለ። አማኝ እዚህ ቤት ሎኮቶ ፕሮዳሊቫንታ ማያ እነዚህ ብዬ ልተንቢ በእናንተ ላይ ምድርን ትወርሳላችሁ። ጨበጣ አድርግ አጠገብ ያለው ሰው እግዚአብሔርን ተስፋ አድርገሃል በለው። ምድርን ትወርሳለህ በለው። በዚህ ምድር ውስጥ በለው ኃያላን አሉ በሉ። ኃያላን ሁሉ በሉ ይሰሙሃል በለው። ነገስታቶች በለው አጠገብ ያለው ሰው ይሰሙሃል፣ ይታዘዙልሃል፣ ይገዙልሃል። አሜን። ለአማኝ ጸና። አጨብጭባ ጽድቅ በራሴ ላይ ኢየሱስ ጌታ ነው። ከኔ ጋር ናችሁ? እግዚአብሔርን ተስፋ የሚያደርጉ ምድርን ይወርሳሉ። መዝሙረ ዳዊት ምዕራፍ 37 ቁጥር 9 ክፉ አድራጊዎች ይጠፋሉና። ምን አድራጊዎች? እዚህ አይደላችሁ። የሚያደርጉ ግን እነርሱ ምድርን ይወርሳል። አጠገብ ያለውን ሰው ክፋት ስላሰቡብኝ በለው
አትፍራ በለው። ነገር አጠገብ ያለን ሰው ክፋት ስላሰቡብህ በለው፣ ተንኮል ስለሰሩብህ በለው፣ ስላጭበረበሩ በለው፣ ስለገፉ በለው፣ አትፍራ እነርሱ ይጠፋሉ በለው። ንገረው እነርሱ ይጠፋሉ በለው። አትናገርም ተናገር። እነርሱ ይጠፋሉ። እግዚአብሔርን ተስፋ የምታደርግ በለው፣ አንተ ደግሞ በለው ምድርን ትወርሳለህ። አንተ ይታዩኛል፣ ጌታ ምስክሬ ነው። የአመፀኞችን ከፍታ የሚረግጡ ሰዎች፣ የደጋኖችን ከፍታ የሚረግጡ ሰዎች እግዚአብሔር የጎበኛቸው፣ ውርደታቸውን ወደ ክብር የቀየረላቸው፣ ትላንትና ተገፍተው ነበሩ፣ ነገር ግን ትላልቅ ወንበሮች የሚጠብቋቸው፣ ትላልቅ አስፈሪ ቦታዎች የሚሰጣቸው አሉ። ኃያላን እዚህ ቤት ብድግ በልና ወስጃለሁ በለኝ። ማርክላዲያ ካቶቦስ ፓታራዲ እግዚአብሔር እንደዚህ ብሎኛል። መገፋትን አየሁ፣ መተቸትን አየሁ፣ መናቅን አየሁ፣ ስፍራ ማጣትን አየሁ። አሁን ትገዛ ዘንድ መርጬሃለሁ አለ። ሄይ 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 ካታራዲ ሊፎሪያ ዳላባን ታስፓያ ተናገር ከነጋር ይህ ጊዜ በሉ ከነጋር መልካም ዜና በሉ የሚሰማበት ጊዜ ነው። ይህ ምሽት በሉ ከነጋር መልካም ዜና የሚሰማበት ምሽት ነው። ነገ ጠዋት በሉ ከነጋር የምስራችን ይሰማሉ አለ። ሰው እዚህ ቤት እጅን ከፍ አድርግ። እንደዚህ ብዬ ልናገር ባንተ ላይ ነገ ጠዋት የምስራች ስልክ ይሰማል። ነገ ጠዋት ከጠዋቱ 2 ሰዓት ሞራዲያ ኮሎፎስ ፓታራዲያ መልካም ዜና ለ6 ሰዎች ስማ። ነገ 2 ሰዓት ከማለዳው 2 ሰዓት እግዚአብሔር 6 ሰዎችን በስልክ የምስራችን ያሰማቸዋል። ስልክን ያዝ፣ በጆሮ ላይ ያዝ፣ ስልክን በጆሮ ላይ ማካቶ ፕሮዳሊ ፋንታስፋያ ያዝ፣ ስልክን ያዝ፣ ስልክን ኦቶኮ ፕሮዳሊፎኒያ ጀነረደ ገለቤራ ዳሎፎሪያ ቦስ ፓታራ ዳላባሪያ ጀነረደ ለበገንዳር ዳሎፎሪያ ዳላባጋኒያ ሞስፓያ ራታካ ባራ ዳሎፎሪያ ዳላባጋኒያ ራዳላባጋና ማጋንዶ ቦስፓያ እንዲህ በሉ ከነጋር ሄሎ በሉ እስከ አንድ ጊዜ ሀ በሉ ከነጋር እንደሰማ የምስራችን እንደሰማ ሰው ሀ በሉ። ሄይ አልሰማይም እንደ አልቆልያል፣ አልሰማሽም እንደ አልቆልሻል። እግዚአብሔር በአንተ ጉዳይ ጣልቃ ገብቷል። እግዚአብሔር በአንቺ ጉዳይ ጣልቃ ገብቷል። ሃሌሉያ! ያንተ ጉዳይ እግዚአብሔር ጣልቃ ገብቶበታል። እልልታ፣ ጭብጨባ፣ ክብር ለኢየሱስ። ሃሌሉያ! እግዚአብሔርን ተስፋ የሚያደርጉ ሰዎች ምድርን ይወርሳሉ። ጌታ ለዘላለም የተባረከ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ተስፋ ከሰጠ ቃሉን ይፈጽማል። ሰምተሃል? ብቻ እግዚአብሔር ቃል ኪዳን ይግባል። ብቻ እግዚአብሔር ይናገር፣ አደርግልሃለሁ ይበል። መቼስ መጽሐፍ ቅዱስ ሲናገር ተስፋ አያሳፍርም። ልክ ነኝ አይደለ? ተስፋ ምን አያደርግም? አያሳፍርም። አጠገብ ያለውን ሰው ንገረው እባክህ፣ ተስፋ አያሳፍርም በለው። የሰማህ እግዚአብሔር በለው፣ የተናገረህ እግዚአብሔር በለው፣ መከናወንን ይሰጣል። ስለዚህ አትፍራ በለው። ንገረው እንጂ በደንብ በጌታ ሰው አትፍራ በለው። ሂካሎቮስ ሸናማጋንዶ ለ2 ወንዶችና ለ4 ሴቶች እግዚአብሔር እንደዚህ ብሎኛል፣ ታሪክን ይቀይራለሁ አለ። ጌታ ምስክሬ ነው። ለ4 ሴቶችና ለ2 ወንዶች እግዚአብሔር ነገሩን ይገለብጥላቸዋል። የለኮስፋያ የተዘጋ መዝገብ ላንቺ ይከፈታል። የተዘጋ መዝገብ ላንተ ይከፈታል። አለቀ። አንተ ያልከው ነገር አሁን እግርን ያበቅለዋል። በቃ አንተ ያልከው ነገር አሁን አካል ለብሶ መንቀሳቀስ ይጀምራል። ራሱ ያስተናግደሃል። አንተ በ4 ነጥብ የዘጋው ነገር ላንተ ይንቀሳቀሳል። ጨበጥ አድርጋ ጥቅም ያለው ሰው አንተ የዘጋው ነገር በለው ራሱ ይንቀሳቀሳል በለው። እግዚአብሔር ምዕራፉን ከፈተ በለው። ከፍ እጅን ከፍ አድርግ። ምዕራፊ ተከፈተ። ተከፈተ በለኝ።
ሰይጣን የዘጋው ምዕራፍ በሉ ተከፈተ በለኝ። ድገም ተከፈተ። ሂሎኮሶንቶ ፕሮዳሊቫንታ ሰካታባ ዚካታ ፕራዳሊቫንታ ሰካያ። የሰው ውሳኔ ዛሬ ይፈርሳል። የአጋንንት ውሳኔ ዛሬ ይፈርሳል። የአጋንንት ፍርድ ዛሬ ይፈርሳል። ይፈርሳል ዛሬ። ቀጠሮ አልሰጠውም። ዛሬ ይፈርሳል። ካታራዲሎ ፎንቶስ ፖታ ካታታታ እንዲህ በል ከነጋር ቀጠሮ አይሰጠውም በለው ከነጋር ያመፀኛ ቃል በለኛ ባክን ይፈርሳል በለው። ዛሬ ይፈርሳል። መቼ ይፈርሳል? መቼ ሎኮ ዲቪዛንቶም ፕሮዳሊካቶስ ፖያ አንድ ጊዜ ከነጋር ቃላቸው ከንቱ ሆነ በለው። ውሳኔያቸው ከሸፈ በለኝ። ተናገር አንተ። ውሳኔያቸው ከሸፈ፣ ክሳቸው ፈረሰ በሉ ከነጋር እግዚአብሔር በሉ ከነጋር አዲስን ደጅ በሉ ከነጋር ከፈተ በሉ ከፍቶ ሰጠኝ በሉ። ለኮዘነ ሞንቶር ዳሊፋን እንዲህ በሉ ከነጋር ከዚህ በኋላ እግዚአብሔር ያየልኝን ማንም አይከለክለኝም። ድገም አንተ ከነጋር እግዚአብሔር የፈቀደን ስጋ ለባሽ አይከለክል። ሊወራጭ ይችላል፣ ሊጮህ ይችላል፣ ሊንከባለል ይችላል። አመድ ለብሶ እግዚአብሔር ያስብልህን ማንም አይከለክልም። እስከ አንድ ጊዜ ማንም አይከለክለኝም በለው። ተናገር እንደገና። የኔ የሆነውን በሉ ማንም አይቀማውም በሉ።